5 በምንም ሁኔታ ውስጥ የማይከዷችሁ ኮከቦች። ሰላም፣ በዚህ ቪዲዮ 5 በማትጠብቋቸው ጊዜያትና ሁኔታዎች ውስጥ እንኳን አብረዋችሁ የሚቆሙ ኮከቦችን ዝርዝር እንመለከታለን። በቀጣይ ከሚጠቀሱት ምልክቶች አንዱን የሚጋራ የቅርብ ሰው ካላችሁ እድለኛ ናችሁ። 5ኛ ሊብራ። ይህ ፍትሃዊነት የገባው ኮከብ በምንም አይነት መንገድ ሁኔታዎችን ማበላለጥ የሚፈልግ አይደለም። ሊብራ በዙሪያ ያሉ ነገሮችን ሚዛናዊነት ለመጠበቅ የሚጥር ኮከብ ነው። ለዛም ነው ለሊብራ የሰዎችን ደስታ ብቻ መጋራት ትክክል የማይሆነው። በደስታችሁ ሰዓት የነበረ ሊብራ ወዳጃችሁ በእርግጠኝነት በመጥፎ ጊዜያችሁ ከጎናችሁ አይርቅም። 4ኛ ካንሰር። ካንሰሮች ሰዎችን እንዴት መውደድና ለወዳጆቻቸው በምን መልኩ መታመን እንደሚገባቸው በጣም ይረዱታል። ከዛም ባለፈ የመከዳት ስብራትን በጣም የሚረዱት በመሆኑ ለሌሎች ሰዎች አይመኙትም። 3ኛ ታውረስ። እንደምንረዳው ታውረስ ርጉ ኮከብ ነው። አንድ ጊዜ ይሆነኛል ብሎ ከሚቆይበት ስፍራ ቶሎ አይንቀሳቀስም። ይህ ባህሪው ወዳጅነት ላይ በአዎንታዊ መልኩ ሲጠቅመው ይታያል። ታውረስ ወዳጅ ብሎ ለሚጠራቸው ሰዎች እስከ መጨረሻው ዋጋ መክፈልን የሚችል ኮከብ ነው። 2ኛ ቪርጎ። ትልቅ ልብ ላለው ቪርጎ ሰውን መክዳት በምንም መልኩ አማራጭ አይሆንም። በተቻለ አቅም ጥሩና አሳቢ ለመሆን ይሞክራል። ለዚህ ኮከብ ለሰዎች አለመታመን በጣም ከባዱ ነገር ነው። ለዛ ነው አብዛኛውን ጊዜ በእንደዚህ አይነት ጉዳዮች ስማቸው በኔጌቲቭ የማይነሳው። 1ኛ ፓይሰስ። ይህ ተስፈኛና የሰውነት ትርጉም የሚገባው ኮከብ ልቡ እንደ ታውረስ አይኖቹን እንዴት በአንድ ቦታ ላይ ማቆየት እንደሚችል ይረዳል። የፓይሰስ ታማኝነት ጥርጥር የለውም። ከዛም ሲያልፍ ራሱን መስጠት የሚችል ትልቅና ቅን ኮከብ ነው። ከስሜታዊነት የጸዳ ግንኙነቶችን ለመመስረት ያለው ጥረት በዚህ መንገድ ያግዘዋል።